የህክምና ተማሪዎች ለምንድን ነው ራሳቸውን የሚያጠፉት? ከቅርብ ጊዜ ወዲህ ሶሻል ሚዲያ ፕላትፎርሞች ላይ የህክምና ተማሪዎች ወይንም በህክምና ዘርፍ ላይ የተሰማሩ ሰዎች ራሳቸውን አጠፉ ሲባል በተደጋጋሚ እየሰማን ነው። በሜዲካል ስኩል ሲስተም ውስጥ ያላለፋቸው ሰዎች ምናልባት በአጠቃላይ የጨመረ ካለው የአእምሮ ህመም መጠን ጋር ሌሎች ሰዎችም ከህብረተሰቡ መሀል ራሳቸውን ስለሚያጠፉ ተመሳሳይ ምክንያት ያለው ሊመስላቸው ይችላል። አብዛኛው ሐኪም የህክምና ትምህርት ቤት ከመግባት በፊት የነበረውን ባህሪና ማንነቱን ከህክምና ትምህርት ቤት ሲወጣ ይዞት አይወጣም። ያ ማንነቱ በጣም ይቀየራል። በእኛ ሀገር አብዛኛው ህክምና ትምህርት ለማጥናት የሚገባው ሰው መጀመሪያ ላይ ህክምና ትምህርቱ ሲጀምር 17፣ 18፣ 19 ዓመት አካባቢ ሲሆነው ልክ ሃይስኩል እንደጨረሰ ነው። የህክምና ትምህርት ቤት ለመግባት ከፍተኛ የሆነ ውጤት ማምጣት ስለነበረበት የመጀመሪያ ደረጃ ትምህርት ቤትም ይሁን የሃይስኩል ትምህርቱንም በጣም በከፍተኛ ውጤት ለመጨረስ ትምህርቱንና ትምህርቱን ብቻ ብሎ ትኩረት ሰጥቶ ሲማር የኖረ ነው። ከሃይስኩል ወጣን ቀጥታ ወደ ሜዲካል ስኩል ስንገባ የዩኒቨርሲቲው አካባቢ አዲስነት ሁሉም የዩኒቨርሲቲ ተማሪ ኤክስፒሪየንስ እንደሚያደርገው እኛም ኤክስፒሪየንስ እናደርገዋለን። ነገር ግን ቀጥታ ከሃይስኩል ወደ ሜዲካል ስኩል እንደገባ ሰው በገባንበት የመጀመሪያ ዓመት ላይ የሚያጋጥሙን ትምህርቶች ከፍተኛ የሆነ ክሬዲት አወር የሚይዙና ከባድ ናቸው። 12 ክሬዲት አወር የሚይዙ ወደ 4 ወይ 5 የትምህርት አይነቶች ይኖራሉ። እንዲሁም ሌሎች ማይነር ኮርሶች የምንላቸውም ተጨማሪ ኮርሶች ይኖሩናል። የሚገርማችሁ በህክምና ትምህርት ቤት ውስጥ ማይነር ኮርስ የምንለው ምናልባት ክሬዲት አወሩ 4 ወይም 5 ወይ እስከ 6 ድረስ ያለውን ነው ማይነር ኮርስ የምንለው። ምክንያቱም አብዛኛውን ጊዜ የለመድነው እስከ 12-11 ክሬዲት አወር ያላቸውን ትምህርቶች ስለሆነ አብዛኛዎቹ ከህክምና ትምህርት ውጭ የሚማሩ ተማሪዎች በዚህ ዓመት ብዙ ክሬዲት አወር ወስዳለሁ ሲሉ ከፍተኛው የአንድ ትምህርት ክሬዲት አወር ወደ 4 ወይ እስከ 6 ሊደርስ ነው። 12 ክሬዲት አወር ምን ያህል ጫና እንደሚኖረው አስቡት። ያውም ደግሞ የአንድ ትምህርት አይደለም፣ የብዙ ተደራራቢ ትምህርቶች 12 ክሬዲት አወር የያዘ ኮርስ ነው የሚወስደው። የትምህርቱ ክሬዲት አወር ከመብዛቱ የተነሳ ደግሞ የተወሰነ ሰዓት ብቻ አንብበን ኮፓፕ ማድረግ ይከብደናል። የህክምና ትምህርት ቤቶች ላይ አንድ ትምህርት ዲ ወይም ኤፍ የመጣበት ሰው ያንን ኤፍ ወይም ዲ የመጣበትን ኮርስ ሳይሆን ሙሉን አመት ደግሞ ነው የሚማረው። የህክምና ትምህርት ምንም በመሀል ሳትደግሙ እንኳን ብትማሩት የሚወስደው ጊዜ ወደ 7 ዓመት አካባቢ ነው። በመሀል በአንድ ትምህርት ምክንያት 1 ዓመት ምናልባት ብትደግሙ የትምህርት ጊዜያችሁ ወደ 8 ዓመት ይራዘማል ማለት ነው። 8 ዓመት መጨረሱንም ያን ያህል አክብጄ እያወራሁት አይደለም። የህክምና ትምህርትን ጥቂት የማይባሉ ተማሪዎች 9፣ 10 እና ከዛ በላይ ብዙ ዓመታትን የተማሩ ማለት ነው። ረጅም ሰዓት ቁጭ ብሎ ከማንበብ ጋር በተያያዘ የእንቅልፍ ማጣት ይኖራል። የእንቅልፍ ማጣቱ ደግሞ ከትምህርቱ ጋር ተያይዞ የሚመጣውን ጭንቀት የበለጠ እየተባባሰ እንዲመጣ ያደርገዋል። እነዚህ ተማሪዎች ሃይስኩልና የመጀመሪያ ደረጃ ትምህርታቸውን በከፍተኛ ውጤት ያጠናቀቁ እንደመሆናቸው ደግሞ ዩኒቨርሲቲ ሲገቡ ቤተሰብና በአካባቢያቸው የሚያውቃቸው ሰው ከእነሱ የሚጠብቀው ነገር በጣም ከፍ ያለ ነው። ሁሉም የህክምና ትምህርት ቤት የሚገቡ ተማሪዎች ደግሞ ከተለያዩ ትምህርት ቤቶች ከፍተኛ የሆኑ ውጤቶችን አስመዝግበው የመጡ ስለሆኑ ሁሌም የለመዱት አንደኛ፣ 2ኛ ወይ ደረጃ ተማሪ መሆንን ነው እና እዚህ ጋር ደግሞ ሁሉም ጎበዝ ተማሪ ዩኒቨርሲቲ ላይ ገብቶ የህክምና ትምህርት እየተማረ እርስ በርሱ ኮምፒት ሲያደርግ ያለው የፉክክር መንፈስ በጣም ከፍተኛ ነው። ሁሉም ሰው አንደኛ መውጣት የለመደ ነው። ሃይስኩልን ከፍተኛ በሆነ ውጤት አጠናቀው የመጡ ተማሪዎች በተለይም የመጀመሪያውን ዓመት የህክምና ትምህርት ሲደግሙ እናያለን። ዋነኛ ምክንያቱ ደግሞ ከትምህርቱ ጋር የተያያዘ ከፍተኛ የሆነ ጭንቀትና እንቅልፍ ማጣት ስላላቸው እንጂ ከእነዚህ ልጆች አብዛኛዎቹ የፐርፎርማንስ ችግር የለባቸውም። በህክምና ትምህርት ቤት ውስጥ እንዳለፈች አንድ ሐኪም ሁሉም ማለት ባልችልም አብዛኛዎቹ ሲኒየር ሐኪሞች ተማሪዎችን በተለያየ መልኩ አቢዩዝ ያደርጉ ነበር። የመጀመሪያው ክላስ ውስጥ በሚያስተምሩበት ሰዓት ማፋጠጥ ወይም ኮንፍሮንቴሽን በሚመስል መልኩ አንድ ተማሪ ላይ ፎከስ በማድረግ አንዳንድ ጊዜ ፐርሰናል በሚመስል መልኩ ያ ተማሪ የሚጠየቀውን ጥያቄ ቢመልስ እንኳን እስከሚሳሳት ድረስ ሌሎች ጥያቄዎችን በመደዳ በመጠየቅ ተማሪው ብቃትና ችሎታ እንደሌለው እንዲሰማው ያደርጉታል። የመጀመሪያ የህክምና ዲግሪ ለመያዝ ሜዲካል ስኩል በነበርኩበት ሰዓት አሁንም ድረስ አስታውሰው የሚገርመኝ አንድ አስተማሪ ነበር። ተማሪዎቹን ለማሸማቀቅ ያለው ፍላጎትና ጥማት በጣም የሚገርም ነው። አንድ ጊዜ አስታውሳለሁ በዓል ነበርና ከበዓል ስንመለስ የእሱ ክላስ ነበረ። ያው እሱን ስለምንፈራ ብዙ ጊዜ ፊት ለፊት ላይ አንቀመጥም፣ ወደ ኋላ ነው ሁሉም ሰው መሸሽ የሚፈልገው። እንደለመደው ከመካከላችን አንድ ልጅ ተነስና ቁም አለው። ያው ሁላችንም በፍርሃት እንደተያዘን ነው። ልጁ ተነስቶ ቆመ። ከዛ የሆነ ጥያቄ ጠየቀው። ምናልባት የጥያቄው መልስ ልጁ የሚያውቀውም ሊሆን ይችላል። ነገር ግን ሲጠይቅ የጠየቀበት አጠያየቅ እጅግ በጣም የሚያስፈራና የሚያሸብር ከመሆኑ የተነሳ የተጠየቀው ልጅ ምንም አይነት ቃል ከአንደበቱ ማውጣት አልቻለም። በጣም እየተንቀጠቀጠ ነበር። ኢቭን ፊቱ ላይ ያለውን ላብ እኛ እንኳን ከርቀት እናየው ነበር።
ያንን እንኳን እያየ ምንም አይነት ሐዘኔታ አላሳየውም። ለበዓል የበላሃቸው እንቁላሎች ወደ ውስጥ ተፈልፍለው ጫጩቶቹ እየጮሁ እነሱን እያዳመጥክ ነው ወይኔ ሳስተምር አለው። በመቀጠልም ሌሎች በጣም አጸያፊ የሆኑ ስድቦችን እየተጠቀመ ልጁን በጣም ለማሳነስና ለማዋረድ ሞከረ። የሆነ ሰዓት አስተማሪ ወደ ልጁ መምጣት ጀመረ። ከዛ ልጁ ከኔ ኋላ ስለተቀመጠ ምን እያለው እንደነበር መስማት እችል ነበር። ከክላስ በኋላ የምንማርበት ትምህርት ቤት አካባቢ የሆነ ካፌ አለና እዛ የሚገናኝ ብሎ ነበር ልጁን የቀጠረው። ያው ልጁ ምንም አማራጭ ስለሌለው ካፌው ጋር ይሄዳል። በኋላ ላይ ምን እንዳለው ሲነግረን በጣም ነበር የሚያሳዝነው። ልጁ ከዛ በኋላ ሜዲካል ስኩል ውስጥ አላየነውም። ትምህርቱን ከዛች ቀን ጀምሮ አቋረጠ። ካፌው ጋር ከቀጠረው በኋላ የሕክምና ትምህርት ለአንተ ስለማይሆን ወይ ቤተሰቦች መኪና ይግዙልህና የላዳ ሹፌር ብትሆን ይሻልሃል ነበር ያለው። ልጁ ምን ያህል ትራውማታይዝድ ሊሆን እንደሚችል እንግዲህ አስቡት። የመጀመሪያውን ዓመት የሕክምና ትምህርት ያለፈ ሰው በጣም እንደ እድለኛ ነው የሚቆጠረው። ምክንያቱም አብዛኛው የሕክምና ተማሪ የሚወድቅበት ዓመት የመጀመሪያውና ሶስተኛው ዓመት ስለሆነ የመጀመሪያው ዓመት የሕክምና ተማሪ ስትሆኑ ባህሪያችሁን ላይ ይቀየራል። ከቤተሰብ ጋር ያላችሁ ኮሚኒኬሽን በጣም ይቀንሳል። ብቸኛ መሆን ትጀምራላችሁ። ሁሉንም አጠቃላይ ትኩረታችሁ ትምህርታችሁ ላይ አድርጋችሁ ትኖራላችሁ። እኔ ከቤት ወደ ትምህርት ቤት የተመላለስኩ ነበር መማረው እና የማስታውሰው በዛ ጊዜ ያንን ሁሉ ትምህርት እየተማረ ከትምህርት ቤት ከክላስ ወጥተን ቤት ለማጥናት እየተሯሯጥን በምንሄድበት ጊዜ በካፌ በር ላይ ምናምን ስናል ካፌ ተቀምጦ ማኪያቶ ምናምን በሚጠጡ ሰዎች በጣም ነበር የምንቀነው። በዚህ አጋጣሚ ይህንን ቪዲዮ እያያችሁ ያላችሁ ሐኪሞች በሕክምና ትምህርት ቤት ያጋጠማችሁን እንዲሁም በሌሎች ሐኪሞች በተለይም ደግሞ በሲኒየር ሐኪሞች የተባላችኋቸው መልካም ያልሆኑ ነገሮች ካሉ ከታች ኮሜንት ላይ አስቀምጡልኝ። አብዛኛው ሰው ለድብርት፣ ለኤንዛይቲ እንዲሁም ለበርናውት የተጋለጠ ነው። አሁን ላይ እንደ ሳይኪያትሪስት ከምከታተላቸው የዩኒቨርሲቲ ተማሪዎች መካከል አብዛኛውን ቁጥር የሚይዙት የሕክምና ተማሪዎች ናቸው። ጥረታቸውና የሚያገኙት ውጤት አልመጣጠን ሲላቸው ግራ መጋባት ውስጥ ይገባሉ። በአስተማሪዎቻቸው በሚደርስባቸው ከፍተኛ ጫና ምክንያት ደግሞ ድብርትና ጭንቀት ውስጥ ይገባሉ። በነገራችን ላይ ጾታዊ ጥቃት ሕክምና ትምህርት ቤቶች ውስጥ በጣም የተለመደ ነገር ነው። መጀመሪያ ማባበል በሚመስል መልኩ አፕሮች ያደርጓቸዋል። ፍቃደኛ ካልሆናችሁ ደግሞ በውጤታችሁ ማስፈራሪያ ይደርሳችኋል። ያው የሕክምና ትምህርት ቤት ሲስተሙ ደግሞ ይህን እንድትፈሩ ያደርጋችኋል። በአንድ ትምህርት መውደቃችሁ ዓመቱን ሊያስደግማችሁ እንደሚችል ታስባላችሁ። በዚህም የተነሳ አንድ ዓመት ላለመድገም ሲሉ የማይፈልጉት ግንኙነት ውስጥ የሚገቡ ሴት የሕክምና ተማሪዎች ቁጥራቸው ጥቂት የሚባል አይደለም። ፍቃደኛ ያልሆነችም ተማሪ ይቀርላታል ማለት አይደለም። የሚገባውን በቂ እውቀትና ችሎታ ኖሯቸው ከ7 ዓመት መጨረስ የነበረባቸውን የሕክምና ትምህርት ወደ 10 እና 12 ዓመት ፈጅቶባቸው የጨረሱ ሴቶች ብዙ ናቸው። እነዚህ ጠንካራ ሴቶች በተለይም በወንድ ስፔሻሊስት ሐኪሞች የሚደርስባቸው ጾታዊ ጥቃት፣ ማስፈራሪያዎችን ሁሉ ወደ ጎን ትተው ትምህርታቸው ላይ ብቻ ትኩረት ያደረጉ ናቸው። ነገር ግን ብቃቱ እያላቸው በአንድ ትምህርት ምክንያት ዓመቱን እንዲደግሙ ይደረጋሉ። ብቃቱ እያላቸው ከአስተማሪያቸው ጋር የፍቅር ግንኙነት ውስጥ አንገባም ስላሉ ብቻ በአንድ ትምህርት ምክንያት ዓመቱን ይደግማሉ። ዓመቱን መድገም ብቻ አይደለም፣ ያንን ዓመት ደግሞ ከተማሩ በኋላ እንኳን ካለፉ በኋላ የሚቀጥለው ዓመት ላይ የሚመጡት ሌሎች ሲኒየር ሐኪሞች ከዚህ በፊት ዓመቱን እንድትደግም ካረጋት የሲኒየር ሐኪም ጋር ግንኙነት ስላላቸው እነዛም ሐኪሞች ተባብሮ ሌላ ዓመት እንድትደግም ያደርጓታል። እንዲህ እያለ ነው 7ቱንም ዓመት ሰፈር አድርጋ የምታጠናቅቀው። ያውም መሀል ላይ ተስፋ ቆርጣ ትምህርቷን ትታ ካልተመለሰች ወይንም ደግሞ ራሷ ላይ ጉዳት አድርጋ ራሷን ካላጠፋች። ሜዲካል ስኩል ላይ ያለው ኢሞሽናል አቢዩዝ ወንዶችም ሴቶችም የሕክምና ተማሪዎች ላይ ይደርሳል። ራሳቸው እንዲጎሉ ከሚያደርጓቸው ምክንያቶች ውስጥ ተጨማሪ ምክንያት ደግሞ በሕክምና ትምህርቱ ጫና ምክንያት ከቤተሰብ እና ከጓደኛ ጋር ያላቸው ግንኙነት እየላላ ይመጣል። በቅርብ ሆኖ የሚያማክሯቸው ወይም ኢሞሽናል ሰፖርት የሚሆናቸው ሰዎች በትምህርቱ ምክንያት ያጧቸው። ያ ደግሞ ብቻቸውን ከፍተኛ የሆነ ጭንቀትና ድብርት ውስጥ እንዲገቡ ያደርጋቸዋል። በአጠቃላይ ከትምህርቱ መክበድና ከአካባቢ ተጽዕኖ አንጻር ለሕክምና ተማሪዎች ነፃ ወይም ተመጣጣኝ ክፍያ ያለው የአእምሮ ሕክምና ሰርቪስን ማቅረብ ይቻላል። እነኚህን አግባብ ያልሆኑ ተማሪዎች ላይ የሚደርሱ ጾታዊ ጥቃቶችን እና ኢሞሽናል አቢዩዝ የሚያደርሱ ሰዎች ላይ ተገቢውን እርምጃ መውሰድ፣ ለእያንዳንዱ ተማሪ ሜንተር ወይንም ደግሞ የሚደግፈውንና የሚያማክረውን ሰው ማዘጋጀት። እነዚህ ሜንተሮች እንግዲህ በሕክምና ትምህርት ቤት ውስጥ አልፈው በሕክምና ስራ ላይ የተሰማሩ ወይንም ደግሞ ሲኒየር የሆኑ ሐኪሞች ሊሆኑ ይችላሉ። በሕክምና ትምህርት ቤት ውስጥ ያሳለፉትን የራሳቸውን ኤክስፒሪየንስ ሜንተር ለሚያደርጉት ተማሪ ሼር በማድረግ ለዚህ ተማሪ የሕክምና ትምህርት ቤት ቆይታውን ቀለል ማድረግ ይቻላል።